500 ሺህ ብር ባለ ሁለት መኝታ 92 ካሬ አራተኛ ላይ ለሽያጭ ወጣ ቤት ይዤላችሁ መጥቻለሁ። ሳሎኑ እንደምታዩት ሰፋ ያለ ሳሎን ያለው ጽድት ብሎ የተሰራ እዳ ቀሌዳ 350 ሺህ ብር እንዳለበት ከዕዳ ውጭ ነው። 5 ሚሊዮን 500 ሺህ ብር ያልኳችሁ ዕዳውን ይዝጋልን ካላችሁ 5 ሚሊዮን 850 ሺህ ብር ይመጣል። ይህ ቤት የሚገኘው የት ነው ካላችሁ ቆየ ፈጨ ፕሮጀክት 16 አራተኛ ወለል ሲሆን የራሱ 2000 ሊትር ሮቶ ያለው አሁን ወደ መኝታ ቤት ይያችሁ ገባለሁ። መኝታ ቤቱን ላሳያችሁ። እዚህ ጋር ስመጣ ሰፋ ያለ መኝታ ቤት ያለው ቆንጆ ሆኖ የተሰራ ጽድት ያለ መኝታ ቤት ያለው አሳያችኋለሁ። እንደምታዩት ሰፋ ያለ ነው። ሜትር ከ50 አልጋና ቁም ሳጥን መያዝ የሚችል። ከዚህ በመቀጠል ይሄ ዋናው ማስተር ቤድሮሙ ሰፋ ያለ ያው ቁልፍ ስለሌለ ስለተቆለፈ ለዛ ነው ያለ ቪዲዮ ያላረግነው። ከዚህ በመቀጠል ደግሞ ወደ ኪችን ይያችሁ መገባ ይሆናል። ኪችኑ የዚህ ቤት ለየት የሚያደርገው ኪችኑ በጣም ሰፊ የምትፈልጉትን ማቴሪያል የምታስቀምጡበት ሰፋ ያለ ካቢኔት ራሱ ከዚህ እንደዚህ ዙሪያውን ብትሰጡ መያዝ የሚችል ቤት የተሰራለት እንደምታዩት ሰፋ ያለ ኪችን ያለው ነው። ከዚህ በመቀጠል ደግሞ ወደ ሻወር ሽንት ቤት ወስዳችኋለሁ። ሻወር ሽንት ቤቱ ጋር ስንመጣ ውስጥ ከመግባታችን በፊት እዚህ ጋር የልብስ ማጠቢያ ተገጥሞለታል። እንደምታዩት እዚህ ጋር የወደ ውስጥ ፈሳሽ የሚያስወግድበት። ወደ ውስጥ ስመጣ ደግሞ እንደምታዩት ሰራሚኩ ስታይል ጥድት ብሎ የተሰራ ሙቅ ቀዝቃዛ የተገጠመለት ሰፋ ያለ ሽንት ቤት ያለው። ይህ ቤት የሚገኘው የት ነው ካላችሁ ቆየ ፈጨ ፕሮጀክት 16 አራተኛ ወለል ላይ ሮቶ የራሱ 2000 ሊትር ሮቶ አለው ብያችኋለሁ። የዚህ ቤት ዋጋ 5 ሚሊዮን 500 ሺህ ብር ቀሪዳ 350 ሺህ ብር አለበት። ዕዳውን ይዝጋልን ካላችሁ 5 ሚሊዮን 850 ሺህ ብር ይሆናል። ስለዚህ ይህን ቤት መግዛት እንፈልጋለን የምትሉ በ0930 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። ቅናሽን አማራጭ ቤቶችን ይዘላችሁ ስንመጣ ቤቱን ፎሎ አድርጉ። መግዛትም ሆነ መሸጥም የምትፈልጉ ካላችሁ ስልካችን ላይ መደወል ትችላላችሁ። እናመሰግናለን።